የበፊት ወሊድ ኦፕሬሽን ጠባሳ እያለ ሚጥ መሞከር ይቻላል? ምላሹ አዎ ይቻላል። ነገር ግን መሟላት ያለባቸው ቅድመ ሁኔታዎች አሉ። እነዚህ ቅድመ ሁኔታዎች ምንድናቸው? ዛሬ ልነግራችሁ ነው። እንደምትማሩበት ተስፋ አደርጋለሁ። አብራችሁኝ ነው። የበፊት ወሊድ ኦፕሬሽን ጠባሳ እያለ ሚጥ ለማስሞከር አንድ እናት ለማስሞከር ወይም ለመሞከር እነዚህን ቅድመ ሁኔታዎች ማሟላት አለባት። እነዚህ ቅድመ ሁኔታዎች ምንድናቸው? አንደኛ እናት ራሷ ፈቃደኛ መሆን አለባት። ፈቃደኛ ሳትሆን ማስሞከር መሞከር አይቻልም። ስለዚህ የበፊት ወሊድ ኦፕሬሽን ጠባሳ እያለ ሚጥ ለመሞከር ከፈለገች ራሷ ፈቃደኛ ሆና ፈቃደኝነቷን ለባለሙያዎች መግለጽ መቻል አለባት። ሁለተኛው የበፊት ወሊድ ኦፕሬሽን ጠባሳው አንድ ብቻ መሆን አለበት። እንደኛ ሀገር አሰራር ፕሮቶኮል ሁለትና ከዛ በላይ የበፊት ወሊድ ኦፕሬሽን ጠባሳ ሚጥ ለመሞከር አይፈቀድም። ስለዚህ አንድ ብቻ መሆን አለበት። ሶስተኛው አንድ ቢሆንም ማህፀን ታችኛው ክፍል ላይ አግድም የተሰራ መሆን አለበት። እሱም በእንግሊዝኛው ምንድነው የሚባለው? ላተራል ዩትራይን ሴግመንት ትራንስቨርስ ሲዜሪያን ሴክሽን መሆን አለበት። በእርግጥ አብዛኛው ሲዜሪያን ሴክሽን የሚሰራው ላተራል ዩትራይን ሴግመንት ትራንስቨርስ ሲዜሪያን ሴክሽን ነው። ያ ማለት ታችኛው ክፍል አግድም ማህፀንን መክፈት ማለት ነው። ልብ በሉ፣ ቆዳ ላይ የሚታየው ጠባሳ አይገናኝ። ቆዳ ላይ የሚታየው ጠባሳ ሆድ ለመክፈት እንጂ ማህፀን ለመክፈት የተሰራ አይደለምና እሱ አግድም ነው ብላችሁ ውስጥ የተሰራውም አግድም ብላችሁ እንዳታስቡ። ሆድ ላይ የሚታየው ጠባሳ አንደኛ አግድም ሊሆን ይችላል። አብዛኛው ጊዜ እንደ አስፈላጊነቱና እንደ ሁኔታው ደግሞ ከእምብርት በታች ቀጥ ያለ ሊሆን ይችላል። ይሄ የሚሰራባቸው የራሳቸው ምክንያት አለ። ነገር ግን ማህፀን ላይ የሚከፈተው ማህፀን ላይ የሚደረገው ኢንሲዥን ላተራል ዩትራይን ትራንስቨርስ ሲዜሪያን ሴክሽን አብዛኛው ጊዜ ይሰራል። እንደ አስፈላጊነቱ ደግሞ ክላሲካል ሲዜሪያን ሴክሽን ሊሆን ይችላል። እንዲሁም ሌሎች አይነቶች አሉ። ነገር ግን በቀጣዩ እርግዝና ሚጥ ለመሞከር የሚፈቀደው ላተራል ዩትራይን ትራንስቨርስ ሲዜሪያን ሴክሽን ሲሆን ብቻ ነው። በሌሎቹ ማህፀን የመፈንዳት እድል ከፍ ስለምን አይመከርም። አራተኛ ላይ ቅድመ ሁኔታው ምንድነው? ሌላ የበፊት ኦፕሬሽን ማህፀን ላይ መኖር የለበት። ለምሳሌ ማህፀን እጢ ኦፕሬሽን ማውጣት ተሰርቶ ከሆነ እሱ ላይም ደግሞ የወሊድ ኦፕሬሽን ካለ አደጋ። ነገር ግን የማህፀን እጢ ሰርጀሪው ሁኔታው ሊለያይ ይችላል። ምናልባት ከውጭ ያለ ከሆነ የሚፈቀድበት ሁኔታዎች ሊኖሩ ይችላሉ። ዶክመንቱ መታየት አለበት። ነገር ግን ወደ ውስጥ ጡንቻው ላይ ያለ ወይም ደግሞ ወደ ማህፀን ውስጠኛው ሽፋን ጠጋ ያለ ከሆነ አይደለም የበፊት ወሊድ ኦፕሬሽን ጠባሳ እያለ በራሱ ኦፕሬሽን አስፈላጊ ወይም ግዴታ ሊሆን ይችላል። ስለዚህ እዛ ጋር ጥንቃቄ መወሰድ አለበት። አምስተኛ ቅድመ ሁኔታው ምንድነው ካልን የፅንስ ኪሎ። የፅንስ ክብደት የተገመተው በአልትራሳውንድ የተገመተ ከ4 ኪሎ በላይ ከሆነ ሚጥ መሞከር አይቻልም። ምክንያቱም ማህፀን የመፈንዳት እድሉ ከፍ ስለሚል ሚጥ መሞከር አይቻልም። ስለዚህ የተገመተ የፅንስ ኪሎ 4 በላይ ሆኖ እያለ የበፊት ወሊድ ኦፕሬሽን ጠባሳ ካለ ሚጥ ማስሞከር አይቻልም። ስድስተኛ ላይ የፅንስ አመጣጥ በጭንቅላት የመጣ መሆን አለበት። ሴፋሊክ ፕሬዘንቴሽን። በሌላው አመጣጥ ላይ አግድም ከመጣ አይፈቀድም። እንዲሁም እንደኛ ግን ፕሮቶኮል ደግሞ የበፊት ጠባሳ እያለ በቂጥ የመጣ ወይም ሪች ፕሬዘንቴሽን ሚጥ ማስሞከር አይቻልም። ስለዚህ የፅንስ አቀማመጡ እና አመጣጡ በጭንቅላት መሆን አለበት። ሰባተኛ ሚጥ በራሱ መጀመር አለ።
የበፊት ወሊድ ኦፕሬሽን ጠባሳ እያለ የሚጥ መርፌ መስጠት አይቻልም። ሌሎች ሀገራት አሁንም ሊሰጡ ይችላሉ፣ ሊፈቅዱ ይችላሉ። እንደኛ ሀገር ፕሮቶኮል ግን አይፈቀድም። ስለዚህ ጽንስ መወለድ ያለበት ሌሎች ምክንያቶች ቢኖሩ ኦፕሬሽን ነው እንጂ የበፊት ወሊድ ኦፕሬሽን ጠባሳ እያለ ሚጥ ማስሞከር አይቻልም። ይህን እንዲታወቁ ፈልጋለሁ። 8ኛ በሚጥ መውለድን የሚከለክል ሌላ ነገር መኖር የለበትም። ለምሳሌ እንግዲህ ልጅ ቀድሞ ማውጣት፣ ቀድሞ መምጣት ፕላሰንታ ፕሬቪያ የሚባለው እንዲሁም ደግሞ ጽንስ መታፈን የተለያዩ እነዚህ ነገሮች ካሉ ሚጥ ማስሞከር አይቻልም። ብናስሞክር የእናት ጤና እንዲሁም ደግሞ የጽንስ ጤና አደጋ ላይ ሊጥል ስለሚችል ሚጥ ማስሞከር አይቻልም። 9ኛ ሚጥ ለማስሞከር ቅድመ ሁኔታው የበፊት ወሊድ ኦፕሬሽኑ የተሰራበት ምክንያት መታወቅ አለበት። ለምሳሌ የበፊቱ ኦፕሬሽን ለወገብ ጥበት ወይም ኮንትራክት ፐልቪስ ምክንያት የተሰራ ከሆነ በአሁኑም የወገብ ጥበቱ ላይስተካከል ይችላል። ስለዚህ ያ እያለ ሚጥ እንድትሞክር ብናደርግ ሚጥ መርዘም፣ ማህፀን መፈንዳት እና ከዛ ጋር ተያይዞ ብዙ ደም መፍሰስ የጽንስ ህይወት አደጋ ላይ ሊጥል ይችላል። እንዲሁም ደግሞ የእናት ህይወት አደጋ ላይ ስለሚጥል አይቻልም። ስለዚህ የበፊት ወሊድ ኦፕሬሽን የተሰራበት ምክንያት መታወቅ አለበት። 10ኛ ላይ ደርሰናል። 10ኛውን ልንገራችሁ። 10ኛው ቅድመ ሁኔታ ይቺ እናት ለመውለድ የሚሄድበት ተቋም የወሊድ ኦፕሬሽን አገልግሎት መስጠት የሚችል መሆን አለ። ይህንን ስንል የአነስቴዚያ ባለሙያ፣ አነስቴዚያ ማሽን፣ ኦፕሬሽን ተብል እንዲሁም ደግሞ ኦፕሬሽን የሚሰራ የሰለጠነ ባለሙያና ሌሎች ባለሙያዎችና ማቴሪያሎች በተሟሉበት ቦታ መሆን አለበት። በድንገት ኦፕሬሽን ቢያስፈልግ ሌላ ቦታ ማጓጓዝ፣ አምቡላንስ እና ሌሎች ትራንስፖርት ችግር እና ጊዜ ሳናባክን ወዲያው ኦፕሬሽን ሰርተን የእናት የጽንስ ህይወት መታደግ የምንችልበት ሁኔታ ወይም ተቋም መሆን አለበት። ይህ በሌለበት ተቋም ላይ የበፊት ወሊድ ኦፕሬሽን ጠባሳ እያለ ሚጥ እንድትሞክር ብናደርግ የጽንስ ህይወት እንዲሁም ደግሞ የእናት ህይወት አደጋ ላይ ይጥላል። ለምሳሌ እየሞከረች ማህፀን መተርተር ሊያጋጥም ይችላል። ስካርዴሽንስ እንዲሁም ደግሞ ዩትራይን ራፕቸር ሊያጋጥም ይችላል። ያ ክትትል ይደረጋል። በአስቸኳይ ያጋጥሞ ኦፕሬሽን ካልተሰራ የእናት ህይወት የጽንስ ህይወት አደጋ ላይ ይጥላል። ለዛ ነው ኦፕሬሽን አገልግሎት መስጠት በማይችል ሴታፕ ላይ የበፊት ወሊድ ኦፕሬሽን ጠባሳ እያላት ሚጥ መሞከር የማይፈቀደው ለዛ። ስለዚህ የበፊት ወሊድ ኦፕሬሽን ጠባሳ እያላት መውለድ ብትፈልግ አንዲት እናት ይህንን የኦፕሬሽን አገልግሎት መስጠት የሚችልበት ተቋም ላይ ነው ሚጥ መሞከር የምትችለው። ያም ቅድመ ሁኔታዎችን የሚታሟላ ከሆነ። ስለዚህ እነዚህ ቅድመ ሁኔታዎቹን የሚታሟላ እናት ላይ ሚጥ አስሞክረን ብዙ ጊዜ ስኬታማ የመሆን እድል አለው። ስኬታማ ሆኖ ብዙ እናቶች ወልደዋል። ያ ደግሞ ወሊድ ኦፕሬሽን እና ተያያዥ ችግሮቹን ይቀንሳል። በሚጥ መውለድ እንዲሁም ደግሞ በኦፕሬሽን መውለድ እጅግ በጣም የተለያየ ጥቅምና ጉዳት አለው። እነዚያን ጥቅምና ጉዳት በቀጣይ ቪዲዮ ለብቻ እሰራለሁ። ለዛሬ ግን ሚጥ ተሞክሮ ይሳካል። እስኪ የተሳካላቸው በሚጥ የወለዳችሁ ከዚህ በፊት ኦፕሬሽን ወልዳችሁ ጠባሳ እያለ ሚጥ ሞክራችሁ የተሳካላችሁ ደግሞ ኮሜንት ላይ አሳውቁ። ሌሎቻችሁ ደግሞ ከእናንተ ይማራሉ። ይህ እጅግ በጣም ጠቃሚ መረጃ ነው። ሌላ ጊዜ እንደዚህ መሰል መረጃ በተለይ የእናቶች ጤና፣ የሴቶች ጤና በተመለከተ ማህፀንና ጽንስ ጋር የተያያዙ ኬዞቹን ሰፋ ያለ ግልጽ በሆነ ቋንቋ ማብራሪያ እሰጣለሁ። ይሄንን ቻናል ሰብስክራይብ ስታደርጉ ይህንን ጥቅም ታገኛላችሁ። ስለዚህ
ሰብስክራይብ እንድታደርጉ ጋብዛለሁ። ከእውቀት በላይ ሌላ ስጦታ አለ? የለም። ስለዚህ ለወዳጆቻችሁ፣ ለምታውቁ ለዘመዶቻችሁ ይህንን እውቀት ሼር እንድታደርጉ ጋብዛለሁ። ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ብቻ ነው የሚጠበቅባችሁ። እያንዳንዱን ጥያቄ እመልሳለሁ። እዛውም ቢሆን እንደዚህ ሰፋ ያለ ማብራሪያ በመስራት እመልስላችኋለሁ። እጅግ አድርጌ አመሰግናለሁ። ከዚህ ቪዲዮ በጣም ብዙ እውቀት እንደቀሰማችሁ ተስፋ አደርጋለሁ። እወዳችኋለሁ። ቀጣይ በሌላ ቪዲዮም እመጣለሁ። እኔ ዶክተር ጌታሁን እባላለሁ። የማህፀንና ጽንስ ሕክምና ስፔሻሊስት ሐኪም የሚሰራው ወላይታ ዞን ውስጥ በሚገኘው ቦምቤ ከተማ መጀመሪያ ደረጃ ሆስፒታል ነው። በትርፍ ሰዓት ደግሞ እንደዚሁ ለብዙ ሰው ለመድረስ እሞክራለሁ። በጣም ወዳችኋለሁ። አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።